መምህር ምረትአብን ጨምሮ ሌሎች በነፌቨን ክስ የተካተቱ እንዲሁም ጋዜጠኛ ዮሴፍ ከተማ በዛሬው ዕለት ከእስር መፈታታቸው ተሰምቷል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተፈጠረው ወቅታዊ ችግር ምክንያት ከጉዳዩ ጋር ምንም ግንኙነት የሌላቸው በቤተክርስቲያኗ በመምህርነት የሚያገለግሉ ሰባኪ ወንጌላውያን ጨምሮ የማህበራት ተወካዮችን እንዲሁም የችግሩን እውነታ በተለያዩ ማህበራዊ ድረገጾች የሚናገሩ ኦርቶዶክሳውያን ወጣቶች መታሰራቸው የሚታወስ ነው። ለአብነትም በስር ላይ ከሚገኙት መካከል መምህር ምረትአብ አሰፋ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወጣቶች ጎልማሶች ማህበራት ህብረት ዋና ሰብሳቢ ወይዘሪት ፌቨን ዘሪውና ሌሎችም መታሰራቸው የሚታወስ ነው። በተጨማሪም ዲያቆን ዮሴፍ ከተማ ጋዜጠኛና ደራሲ በጸጥታ ኃይሎች ተወስዶ መታሰሩም እንዲሁ ይታወሳል። በዛሬው ዕለትም መምህር ምረትአብን ጨምሮ ሌሎች በነፌቨን ክስ የተካተቱ እንዲሁም ጋዜጠኛ ዮሴፍ ከተማ ከእስር መፈታታቸው ተሰምቷል። የሩሲያ ኦርቶዶክስ ቤተክርስቲያንና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተስማሙባቸው ጉዳዮች ይፋ ሆነዋል። በሩሲያ ኦርቶዶክስ ቤተክርስቲያንና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መካከል ለሁለተኛ ጊዜ የሁለትዮሽ ውይይት ከቅዳሜ የካቲት 4 ቀን እስከ የካቲት 9 ቀን 2015 ዓ.ም ድረስ በሩሲያ ሞስኮ ይፋ መደረጉ ይታወሳል። ይህ ጉባኤ በኢትዮጵያ በኩል በብፁዕ አቡነ ፊልጶስ የቅድስት ሥላሴ ዩኒቨርሲቲ ፕሬዝዳንትና የደቡብ ኦሞ ሀገረ ስብከት ሊቀ ጳጳስ መሪነት በሩሲያ በኩል በብፁዕ አቡነ ሊዮኔድ በአፍሪካ የሩሲያ ቤተክርስቲያን የበላይ ኃላፊ ሊቀ ጳጳስ እየተመራ ተከናውኗል። በዚህ ጉባኤ ላይ ከ4 ዓመታት በፊት በተካሄደው በመጀመሪያው ሁለቱ አብያተ ክርስቲያናት ጉባኤ ወቅትም በጋራ ይተገበራሉ ተብለው በተስማሙባቸው ፕሮጀክቶች ዙሪያ ግምገማ ተደርጓል። ከተዋሕዶ ሚዲያ ማዕከል ባገኘነው መረጃ መሰረት ከዚህ በመቀጠል በተደረገው ውይይት ሁለቱ አብያተ ክርስቲያናት ክርስቲያኖችን መከላከል፣ በዘመናዊ ዓለም ክርስቲያናዊ እሴቶች እንዳይጠፉ መጠበቅ፣ በሚዲያ አማካይነት የልምድ ልውውጥ ማድረግ፣ በትምህርት ዘርፍ መደጋገፍን ጨምሮ በ12 ርዕሰ ጉዳዮች ላይ ስምምነትም ተፈጽሟል። አብያተ ክርስቲያናቱ በጋራ ጉዳዮች ላይ ውይይት አድርገው በጋራ ድምጻቸውን ለማሰማት የተስማሙ ሲሆን የመነኮሳት ልኡካንም ወደ ሁለቱም አብያተ ክርስቲያናት እንዲሄዱና በሁለቱም በኩል ያለውን የገዳማውያን ሕይወት እንዲመለከቱም እቅድ ተይዟል ነው የተባለው። በተጨማሪም የሞስኮ የነገረ መለኮት አካዳሚና የቅድስት ሥላሴ መንፈሳዊ ዩኒቨርሲቲ በትብብር እንዲሰሩ ስምምነት ላይ የተደረሰ ሲሆን የሩሲያ ቤተክርስቲያን ልኡክ ቅድስት ሥላሴ ዩኒቨርሲቲና ሌሎች የኢትዮጵያ ቦታዎች እንዲጎበኝም ተጠቅሷል። ከዚህ ባለፈም የሁለቱ አብያተ ክርስቲያናት ምዕመናን በሩሲያና በኢትዮጵያ ያሉ ቅዱሳን ቦታዎችን መጎብኘት እንዲችሉ ለማድረግ ከኢትዮጵያ አየር መንገድ ጋር በትብብር ለመስማት ተስማምተዋል ነው የተባለው። ከሩሲያ ቀጥላ የምንጊዜም የኢትዮጵያ ጋር ቻይና ናት። ቻይና የኢትዮጵያ ምርቶችን ከቀረጥ ነፃ ማስገባት ልትጀምር መሆኑ ነው የታወቀው። ቻይና ከ8000 በላይ የኢትዮጵያ ምርቶችን ከቀረጥ ነፃ ማስገባት እንደምትጀምር አስታውቃለች። በኢትዮጵያ የቻይና አምባሳደር ዣኦ ዢዋን ሀገራቸው ከፈረንጆቹ መጋቢት 1 ቀን 2023 ጀምሮ የኢትዮጵያ ምርቶችን ከቀረጥ ነፃ ማስገባት እንደሚጀምሩም ገልጸዋል። አምባሳደሩ በትዊተር ገጻቸው ባሰፈሩት መልእክት ድርጊቱ ኢትዮጵያ ወደ ቻይና የምትልከውን ምርት እንደሚያሳድግም ጠቁመዋል። የወዴድ ብልጽግና በዜጎች ላይ እየፈጠረ ያለው በደል ታሪክ ይቅር የሚለውም አይመስልም። ጥቁር በመልበሳችን ከስራ ታግደናል። ለጾመ ነነዌ ቅዱስ ሲኖዶስ ባዘዘው መሰረት ጥቁር ልብስ በመልበሳችን ስራ ትገቡ መባልን በመቃወም ድምጻችንን በማሰማታችን ከስራ ታግደናል ሲሉ ቅሬታቸውን አሰምተዋል። ቅሬታቸውን ያሰሙት በአዲስ አበባ ከተማ አስተዳደር ፕላንና ልማት ኮሚሽን ህዝብን ሲያገለግሉ የነበሩ ወይዘሮ የትናየት ተሾመ፣ ወይዘሮ ሙሉ አያሌው፣ ወይዘሮ በለጡ ዘለቀ ናቸው። ይህን ጉዳይ ህዝብ ይወቅልን፣ ፍትህ ይስጠን እያሉም ይገኛሉ። በተያያዘ የቤተክርስቲያን ጉዳይን በመከታተል ያሉ ጠበቆችም መረጃው እንደደረሳቸውና ለቡድኑ እንደሚያሳውቁም አቶ አንዱዓለም በእውቀቱ ገዳም ገለጻቸው ላይ መግለጻቸውም የሚታወስ ነው። የሚመለከተው አካልም ጉዳዩን ተመልክቶ ፍትህ የተሰጣቸው ዘንድ ድምጽ ሊሆናቸውም ይገባል። የኦሮሞ ብልጽግና የሚያስበውን በግልጽ ተናግሯል። ለአማራ ያለውን ጥላቻም እንዲሁ በግልጽ ተናግሯል። የኦሮሞ ብልጽግና በደረጀ ገረፋ በኩል ዛሬ ግልጽ መልእክት አስተላልፏል። ደረጀ በቅርብ ጊዜ በቀጥታ የሽመልስ የግል ኮሚኒኬሽንም ሆኗል። የኦሮሞ ሊቃን አጀንዳ የሚያስቀምጡባቸው ሚዲያዎች መካከል አንደኛው ቤተልሔም ታፈሰ የምታዘጋጀው ፕሮግራም ነበር። ድሮ ጀዋር፣ ከዛም ሌንጮ፣ አሁን ደግሞ ደረጀ ያለ ከልካይ ሊሞግቱት ሳይሆን የቡድን አጀንዳ ሊያስቀምጡ ይመላለሱበታል። ከቅርብ ጊዜ ወዲህ ደረጀ ዳግመኛ እንዳትደዊ ብሎ እንደተሳለቃት ሌንጮ የፈለገውን ተናግሮ አቅራቢያዋ ተቆጣት የሚሄደው የሚቀርበው በግሉ
ስላልሆነ ነው። ሰሞኑን በቤተ ክርስቲያን ጉዳይ ደረጀ የኦሮሞ ብልጽግናን ፍሬ ሐሳብ ተሰጥቶት መግለጫ ከመስጠትም በፊት ይጽፈው ነበር። ጠቅላይ ሚኒስትሩ መንግስት ጣልቃ መግባት የለበትም ብሎ ከማሾፉ በፊት ሐሳቡን ደረጀ ጽፎታል። ዛሬ ደግሞ የኦሮሞ ብልጽግና በደረጀ በኩል ለአማራ ያላቸውን ጥላቻ እቅዳቸውን ለአማራ ብልጽግና ያላቸውን ንቀት በግልጽ አሳይተውበታል። እኛ ያልፈቀድንለት ስልጣን ላይ መቆየትም አይችልም ብለውታል። በቦሌም በባሌም አሳምነንም በኃይልም ማለቱ ነው። 80 በመቶ ድምፅ አለንና ምንም አታመጡም ብሏል። የኦሮሞ ብልጽግና ምንም ሳይሸፋፍን እኔ ካልፈቀድሁ በስተቀር ምንም መስራት አትችሉም ነው ያለው። በባሌም በቦሌም ብለን 80 በመቶ ድምፅ አለን ሲል ንቀቱን ለአማራ ብልጽግና ብቻ አይደለም ሌላውንም እንደፈለገ እጅ እናስወጣዋለን እያለም ይገኛል። ትነግ ድሮ ድርጅቱ ይባል ነበረ እንዴ? ትነግ ግንባር ተብሎ ያደርገው እንደነበረው የኦሮሞ ብልጽግና የሌላኛውን እጅ ድምፅ የሚቆጣጠር እንደሆነ የሚያስበው የሚሰራውም በዚያው መልክ ነው። አብዛኛው መልክ ሐሰት ትርክት ነው። የባለፈው ለውጥ እነሱ እንዳመጡት ነው የሚያስቡት። እውነታው ግን በአንድ ወቅት ራሳቸው መክረውበታል። ኦነግ ሸኔን ያዋቀሩትም በዚህ ምክንያት ነው። እንዲህ ነው የሆነው። ኦሮሚያ ክልል ከ2 ዓመት በላይ ሰልፍ ተወጡ ያልመጣው ጫና ሐምሌ 5 እና ከዛ በኋላ በአማራው ምድር የተደረገው እንቅስቃሴ ለውጡን አፋጠነው። ከሰላማዊ ትግል በላይ መሳሪያ ለውጥ ያመጣል ብለው የአማራውን ትግል ምሳሌ አድርገው ኦነግ ሸኔን መስርተው በጓዳ አስቀምጠውታል። በዛሬው የኦህዴድ መልእክት ግን ለውጡ መንገድ በመዝጋት ብቻ የመጣ አስመስለውታል። በሐሰት እየተደጋገመ መንገድ ዘግተው ያመጡት አስመስለውታል። ሌላኛውን አዲስ አበባ የራሳቸው ያስመሰሉበት ጉዳይ ነው። የአማራ ከተማ ባህር ዳር፣ የኦሮሞ ከተማ አዲስ አበባ ለማስመሰልም ነው የሞከሩት። የሚናገሩት የሆነውን ሳይሆን የሚያስቡትን ነው። እቅዳቸውን፣ ፍላጎታቸውን ነው። ሌላው በግልጽ የነገሩን ችግር ከተፈጠረ ኦሮሚያ ክልል ያለው አማራና የአማራ ሀብት ጉዳት እንደሚደርስበት ነው። በዚህ ማስፈራሪያ ካሁን ቀደምም ያን ሁሉ ውድመት የመሩት ራሳቸው እንደሆነ አምነዋል ማለት ነው። ያኔ ትነግ ኦሮሚያ ውስጥ በዚህ መንገድ ታግለነዋል ይበሉ እንጂ አሁን እንደ ድርጅት ብቻ ሳይሆን እንደ ሕዝብ አማራ እናጠቃለን ብለው በግልጽ ነው የመጡት። ሰሞኑን ኦሮሚያ ክልል ኢንቨስትመንት ያላቸው ባለሀብቶች የመፈንቅለ መንግስት ተባባሪ አድርገው በሐሰት ፈርጀዋቸዋል። በሚገርም ሁኔታም ከ4 ወር በፊት ጽንፈኞቹ ኦነግ ብሔርተኞች እነዚሁን ባለሀብቶች ስም ዘርዝረው ህዝብ ምርቶቻቸውን እንዳይገዛ ቀስቅሰዋል። ያን የኦሮሞ ብልጽግና እንደነበረበት ማሳየው አሁን በቀጥታ በሚያዘው ሰው በኩል ያን ሐሳብ ይዞ መምጣቱም ጭምር ነው። በዚህ መልእክታቸው ባለፈው የአማራን ንብረት ያወደሙት ራሳቸው እንደሆኑ በሚቀጥለው እቅድ እንደያዙም ነግረውናል። ማውደም፣ መግደል፣ ማፈናቀል፣ መንጠቅ ስልጣን ላይ ያለ አካል ማስፈራሪያም ሆኗል። በዚህ 2-3 ዓመት የኦሮሞ ብልጽግና የራሱን መዋቅር ተጠቅሞ እንደ አመፀኛ ድንጋይ ኮልኮሎ መንገድ መዝጋትም ተያይዞታል። ከሚሴ ላይ ወንጀል የሰራ ባለፈው ከተነጋረው ኦነግ ሸኔን ወክሎ ፊርማ ያስቀመጠ ወንጀለኛ ደብረ ብርሃን ላይ ሲታሰር የኦሮሚያ ክልል ጸጥታ መዋቅር ከአማራ ክልል ወደ አዲስ አበባ የሚወስደውን መንገድ መዝጋቱም የሚታወስ ነው። በደረጀ በኩል ሽመልስ ባስተላለፉ መልእክት ወደ አዲስ አበባ የሚሄደው ሁሉም ወንጀለኛ አድርጎ መስሎታል። በቅርብ ጊዜያት ለአስቸኳይ ሕክምና ወደ አዲስ አበባ የሄዱ እንዲመለሱም ተደርጓል። ከሳምንት በፊት ቀሳውስት ሳይቀር በጥፊ እየመቱ የመለሱበት በዚያ ሐሰት ውንጀላ መሰረት በመንግስት መዋቅር ትዕዛዝ ስለሚሰጣቸው ነው። ከአማራ ክልል ወደ አዲስ አበባ መግባትን ወንጀል ከማድረጋቸው በተጨማሪ በአዲስ አበባ ዙሪያ እየፈጸሙት ያለው ማፈናቀልም ከተመሳሳይ የጥላቻ ፍረጃ የመጣ ነው። ከሰዓት በፊት ደረጀ ገረፋ ሽመልስ ሸገር ላይ ጥሩ ስራ እየሰራ ነው ያለው ሰሞኑን የአማራ የጉራጌና የጋሞ እናቶችን ህፃናት በተኙበት ቤት ማፍረሱን እያደነቀም ጭምር ነው። ከሳምንት በፊት የኦሮሞ ብልጽግና ሰሞኑን አማራ ወደ ስልጣን ሊመጣ ስለሆነ አብይን ከጃልመሮና ጀዋር ጋር እናስታርቅ ማለታቸው በዚሁ ገጽ ጽፍ ያለው ነው ያለው ጌታቸው ሽፈራው። የሽመልስ የሰላም ጥሪ ከዛ የመጣ መሆኑም ነው የተነገረው። በሚገርም ሁኔታ 2007 ምርጫ ላይ እስር ቤት የነበረ የጌታቸው አሰፋ ምክትል ትነግ ህወሓት ውስጥ ችግር መፈጠሩን ሰምቶ የእናንተን መከፋፈል
ተጠቅሞ አማራ ወደ ስልጣን ሊመጣል ብሎ በጥያቄዎቹ መልእክት ማስተላለፉን መነጋገሪያ ሆኖም ነበር። ትነግም የኦሮሞ ብልጽግናም አማራ ስልጣን ላይ መውጣት የለበትም ብለው ያምናሉ። ህገ መንግስት ወዘተ ይበሉ እንጂ አማራን እንደ ህዝብ ወደ ስልጣን ድርሽ ማለት የሌለበት ብለው የሚያምኑም ናቸው። ችግር የተፈጠረ በመሰላቸው ወይንም ራሳቸው ችግር ፈጥረው ማስፈራሪያቸው አማራ ስልጣን ይይዛል የሚል ጭምር ነው። በእነሱ አስተሳሰብ አማራ ወደ ስልጣን መምጣት መብት የሌለው ህዝብም ሆኖ ተወስዷል። ከዚህ ባሻገር ግን ስጋት ነው ያለባቸው። መለስ ዜናዊ በ97 ምርጫ 2001 ዓ.ም ላይ የአማራ መፈንቅለ መንግስት ሊያደርግብኝ ነው ብሎ ብዙ ወንጅሏል። የኦሮሞ ብልጽግናም የተነግን አሮጌ ጥላቻና ፍራቻ አራግፎ አምጥቶታል። አማራን በምንም ወደ ስልጣን መምጣት የሌለበት ብሎ ነው ያመነው። ምንም ባልተፈጠረ እንዲያውም ራሳቸው በቤተ ክርስቲያን ላይ ችግር ፈጥረው ለነሱ ገንዘብ እየሰጡ የሚኖሩ ባለሀብቶችን ሳይቀር በመፈንቅለ መንግስት ከሰሷቸው። ሸገር በሚል በመሰረቱት እንመሰረተዋለን በሚሉት አካባቢ የሚኖረው አማራ ችግር ይፈጥራል ተብሎ ቤቱ እላዩ ላይ እየፈረሰበትም ይገኛል። ይህ የኦሮሞ ብልጽግና መልእክት የመጨረሻው ንቀት፣ ሐሰት፣ ትርክት፣ ዛቻ፣ ፍርሃት ትነግ ያስተማራቸው ስር የሰደደ ጸረ አማራነትን በአንድ ላይ የታጨቁበት ነው። በተለይ የአማራ ብልጽግና ምንም አታመጣም ተብሏል። ይህ ባለፈው ሽመልስ እንደ አገር መሪ በኢቲቪ ወጥቶ የደነፋበት እብሪትንም ቅጥያ ነው። የአማራ ብልጽግና በዝምም ተንቆ የኦሮሞ ብልጽግናም ድርጅት መንግስት ምን የነኝና ምንም አታመጣም ብሎ እየዛተበት አባላቱም አዲስ አበባ ላይ ጥቁር ለብሳችሁ ተብለው እየተባረሩ ዝምታን ከመረጠ ቀጣዩ ጊዜ የበለጠ መናቂያው መገረፊያው እንደሚሆንም ይነገርለታል። በተለይ ደግሞ አሁን እንደ መንግስት መንገድ ዘግተው ወደ አዲስ አበባ እናሳልፍም እንደሚሉ ኦሮሚያ ውስጥ ሀብት ያፈሰሰው እንደሚያጠቁ ኦሮሚያ ውስጥ ያለውን አማራ በግልጽ እንደሚያጠቁ ፍላጎታቸውን ተናግረዋል። ይህ መልእክት በውስጥ ፓርቲ ከገጠማቸው በተጨማሪ የዘር ማጥፋት የዘር ማጽዳት መልእክትም ጭምር ተደርጎ ይወሰዳል። የመረጃ ምንጫችን ጌታቸው ሽፈራው ነው። ቱርክን ምንት በፊት በደረሰው በሬክተር መለኪያ 7.8 በተመዘገበው የመሬት መንቀጥቀጥ በቱርክና በሶሪያ የሞቱ ሰዎች ቁጥር ከ47,000 ማለፉም ታውቋል። ሩሲያ የኒውክሌር የጦር መሳሪያ ለመቀነስ ከአሜሪካ ጋር ደርሳ ከነበረው ስምምነት መውጣቷን አስታውቃለች። ሩሲያና አሜሪካ አንድ ላይ 90% የሚሆነውን የዓለም የኒውክሌር ባለቤት መሆናቸውም የሚታወቅ ነው። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ሩሲያና አሜሪካ የኒውክሌር የጦር መሳሪያ ለመቀነስ የተስማሙበትን የኒው ስታርት ስምምነት ተሳትፏን ማቋረጧንም አስታውቀዋል። አንድ ዓመት ሊሞላው ቀናት በቀሩት የዩክሬን ጦርነት ትልቅ ጫና ውስጥ የሚገኙት ፑቲን ይህን ያሉት በአገሪቱ ፓርላማ ባደረጉት ንግግር ነው ተብሏል። ሩሲያን የጦር መሳሪያ ገደብ የሚጥለው ስምምነት ውስጥ ያላትን ተሳትፎ ማቋረጧን ዛሬ ለማሳወቅ እገደዳለሁ ሲሉም ተደምጠዋል። ፕሬዝዳንቱ ፑቲን የሩሲያ የኒውክሌር ኃይል ኩባንያ ሮሳቶም አስፈላጊ ከሆነ ሀገሪቱ የኒውክሌር ጦር መሳሪያ ለመሞከር ዝግጁ መሆኗን ማረጋገጥ አለበት ሲሉም ትዕዛዝ አዘል መልእክት አስተላልፈዋል። በእርግጥ ይህን ለማድረግ የመጀመሪያዎቹ አንሆንም፣ አሜሪካ ሙከራ የምታደርግ ከሆነ ግን እናደርገዋለን ሲሉም ተናግረዋል። ፕሬዝዳንቱ ሩሲያ በስምምነቱ ላይ ያላትን ተሳትፎ ለማቋረጥ አሜሪካና የኔቶ አጋሮቿ ተጠያቂ ማድረጋቸውንም ሮይተርስ ዘግቧል። አሜሪካ አጋሮቿ በዩክሬን ጦርነት በእኛ ላይ ስልታዊ ሽንፈት ሊያደርሱብን ይፈልጋሉ፣ እንዲሁም በተመሳሳይ ጊዜ ውስጥ ኒውክሌር ተቋሞቻችንን ለመድረስ ይሞክራሉ ሲልም ያላቸውን ስጋት አስቀምጠዋል። በመጨረሻም ፑቲን በስምምነቱ መሰረት አሜሪካ የሩሲያ ኒውክሌር መስሪያ ቤቶችን ፍተሻ እንደገና እንዲጀምር ግፊት ስታደርግ የኔቶ አጋሮቿ ዩክሬን የኒውክሌር አቅም ያላቸውን ስትራቴጂካዊ ቦምቦችን በሚያስተናግዱ የሩሲያ አየር ሰፈሮች ላይ የድሮን ጥቃት እንድትሰነዘር ረድተዋል ሲሉም ተሟግተዋል። በዩክሬን ጥቅም ላይ የዋሉ ሰው አልባ አውሮፕላኖች በኔቶ የባለሙያ እርዳታ የታጠቀቻቸውና ዘመናዊ ናቸው ያሉት ፕሬዝዳንቱ አሁን የሩሲያ የመከላከያ ተቋማት እንመርምር ማለታቸው ከንቱ ነው ብለዋል። ነገር ግን ሩሲያ በስምምነቱ ላይ ያላትን ተሳትፎ ብታቆምም ሙሉ በሙሉ ከስምምነቱ እንዳልወጣች አጽንኦት ሰጥተው ተናግረዋል። ፕሬዝዳንት ፑቲን እንደ ፈረንጆቹ በ2010 በቼክ ሪፐብሊኳ መዲና ፕራግ የተፈረመው ስምምነት ከ2011 ጀምሮ ተግባራዊ መሆን የጀመረ ሲሆን የአሜሪካው ፕሬዝዳንት ጆ ባይደን በ2021 ወደ ስልጣን ከመጡ በኋላ ለ5 ዓመታት መራዘሙም እንዲሁ አይዘነጋም። ስምምነቱ አሜሪካና ሩሲያ ሊያሰማሯቸው የሚችሉ ስትራቴጂካዊ ኒውክሌር ጦር መሳሪያዎችን በመሬትና በባህር ሰርጓጅ ላይ የተመሰረቱ ሚሳኤሎችና ቦምብ አውሮፕላኖችን ብዛት ላይ ገደብ የሚጥል መሆኑም የሚታወቅ ነው። ሁለቱም ኃያላን ሩሲያና አሜሪካ አንድ ላይ 90% የሚሆነውን የዓለም የኒውክሌር ጦር ባለቤትም ናቸው።
ሀገራቱ ያላቸው አቅም ፕላኔቷን ለማጥፋት በቂ እንደሆነም ባለሙያዎቹ ይናገራሉ።